አረ ኢንዶሚን ያልወድም የሚል እህት ወንድም ወይም ጓደኛ ካላችሁ ይህንን ሬሲፒ ስሩና አቅምሷቸው ላችኋለሁ። እንደሚወዱት በጣም እርግጠኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ለዚህ ሬሲፒ 2 ኢንዶሚ እቀቅላለሁኝ። እሱ እስከሚቀቀል ቅመሙን አዘጋጃለሁ። የኢንዶሚውን ቅመም በዘይትና በበርበሬ አድርጌ እንደዚህ ሚክስ አደርገዋለሁኝ። ከዛ በኋላ ልክ ኢንዶሚው ተቀቅሎ ሲወጣ ፓትራ ላይ እገለብጠውና ያዘጋጀሁትን ሚክስ እገለብጥበትና በደንብ አድርጌ ኮት አደርገዋለሁኝ። በደንብ ሁሉ ቦታው መዳረስ አለበት። ልክ እንደዚህ ኮት ካደረጋችሁት በኋላ ዝርግት ታደርጉና በ200 ዲግሪ ሙቀት ላይ ኦቨን ውስጥ ከቱታላችሁ። ኦቨን ከሌላችሁ ደግሞ በመጥበሻ ላይ ያገላበጣችሁ ማድረቅ ነው። ከዛ በኋላ እሱ እስከሚደርቅ ድረስ ድሬሲንግ አዘጋጃለሁ። የእንቁላል አስኳሉን እዛው ኢንዶሚውን ያቀመምኩበት ሳህን ላይ ከዘይት ጋር እንደዚህ ማሻ አድርገዋለሁኝ። ከዛ በኋላ ደግሞ እኔ ዳጣ ስለነበረኝ ጨምሬበታለሁ። እናንተ ከሌላችሁ መዝለል ትችላላችሁ። ከዛ በኋላ 2 የሻይ ማንኪያ ስኳርና ግማሽ የሻይ ማንኪያ ጨው፣ የአንድ ሎሚ ጭማቂ አደርግበታለሁ። ሎሚው ትልቅ ከሆነ ቀንሱት። ከዛ በኋላ ቲማቲም የተከተፈ፣ ሽንኩርት፣ ቃሪያ እንዲሁም ደግሞ የእንቁላሉን ነጩን ፓርትና የተጠበሰ ድንች አንድ ላይ አድርጋችሁ እንደዚህ ሚክስ ታረጉታላችሁ። ልክ እሱ እንደዚህ ሚክስ ካረጋችሁ በኋላ በዚህን ሰዓት ኢንዶሚው ክሪስፕ ሆኖ ደርሶ ነው የሚሆነው። ይሁት ተመልከቱት፣ ድምፁ ራሱ እንዴት እንደሚንኮሻኮሽ። ከዛ እንደዚህ ስብርብር እናደርገዋለን። ከዛ በኋላ ያዘጋጀነው ሰላጣ ላይ ድሬሲንጋችንን እናደርጋለን። ድሬሲንጉን በዚህን ሰዓት ነው ማድረግ ያለብን። ኢንዶሚውን ከጨመርን በኋላ ምንም አይነት ፈሳሽ ማስገባት የለብንም። እሱን ካቀላቀልን በኋላ ኢንዶሚውን እናቀርባለን። ከዛ በኋላ እንደዚህ ሚክስ አድርጋችሁ ቶሎ ነው እሺ ማቅረብ ያለባችሁ። የቆየ ሲሄድ የቲማቲሙን ፈሳሽ ስለሚወስደው ማለት ነው፣ ሶጊ ያደርግባችኋል። ስለዚህ ኢንዶሚውን ከጨመራችሁ በኋላ ቶሎ አቅርቡላቸው። ከዛ በኋላ እንዴት እንደሚያጣጥሙት ልነግራችሁ አልችልም። ስሙት ድምጹን ብቻ። እኔ በጣም ወድጀዋለሁ። እናንተ ሞክሩት። ባይ